ሙስሊም አይደለም ሙሐመድ ይላል ከሰው ልጆች በመሆኑ የሰው ልጆች የተለየን ክብር አግኝተዋል እንኳን ከሰው ልጅ ሆነ እንዲህ አይነት የተሟላ ስብዕና ከመላእክት አላህ ቢያረግ ይሄን ሁሉ ሰብስበው የሰው ልጅ በመሆኑ የሰው ልጅ ሁሉ ክብርን አግኝቷል ታዲያ እነዚህን ውድ ነብይ አላቋቸው ወደዷቸው ተቋማቸውን በሳቸው ስም ሰየሙ አላህም መወሳታቸውን ከፍ አደረከው ወረፈዕና ለከ ዚክረክ መታወስህን ከፍ አደረግነው አላቸው አዛን ሲባል አሽሀዱ አን ላ ኢላሃ ኢላላህ ብለን እንላለን ወአሽሀዱ አነ ሙሐመደን ረሱሉላህ እዛ ነው የሳቸው ዋና ገጣሚ የብዕሩ ቀንዲል የስነ ግጥም አባት ሐሳን ኢብኑ ሳቢት እንዳንተ እኮ ውብ አይናታ አታውቅም ሴት እንዳንተ የተሟላን ውበት ወልዳ አታውቅም خلقت مبرأ من كل عيب ከሁሉም ጉድለት ነፃ ተደርገ ተፈጠር كأنك قد خلقت كما تشاء እንደምትፈልገው ሆነ የተሰራት መስላል የተሟላ ስብዕና በሌላም ግጥሙ ላይ አላህ እኮ የሙሐመድን ስም ከሱ ስም ጋር አቆራኘዋል إذا قال في الخمس المؤذن أشهد مؤذنوቹ ሸሃደተይንን ሲጠሩ ያንተም ስም እንዲወሳ ሆነ وشق له من اسمه ليجله ሊያልቃቸው ፈለገና ከስሙ ስም ቀዳላቸው فذو العرش የዓርሹ ባለቤት ከዓርሹ በላይ ያለው አላህ المحمود ነው ስሙ ምስጉን ነው አላህ ለባሮቹ ባረገው ጸጋ وهذا محمد አለ ይሄ ደግሞ መሐመድ ነው የተመሰገነ ማለት ነው ስማቸው ከስሙ ጋር እንዲጻፍ አላህ ከተለ መወሳትህን ከፍ አረግንልህ አላቸው ወደንም ይሁን ሳንወድ ዓለም ላይ የመጀመሪያ የሰው ልጆች ስም ማን ነው መሐመድ ይባላል ዓለም ላይ በሙስሊሙ ዓለም እንዳይመስላችሁ እንግሊዝ ውስጥ ብትሄዱ የህፃናት ዋናው ስማቸው ማን ቁጥር 1 ነው ያዘው መሐመድ ይባላል እንግሊዝ ውስጥ ታዲያ እኛስ ቤት መሐመድ አያስፈልግም ልጆች ስንወልድ ቢያንስ አንዱን መሐመድ ልንለው ይገባል ቀደምቶቻችን ስለሳቸው በሳቸውን ስም በማውጣት አይወጣላቸውም ፍቅሩ ነበር አንዋር አውላቂ የሚባል አንድ ዓሊም አንድን ሰው አሜሪካ ውስጥ አገኘሁት ይላል እሱ መስጂድ ስምህ ማን ነው ስለው መሐመድ አልዓሽር አለኛል መሐመድ 10 ማለት 10 ደግሞ ምንድነው አልኩት አይ አባቴ ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዳል ስለዚህ የልጆቹን ስም የሚጠራው መሐመድ ብሎ ሁሉም መሐመድ አላቸው በምን ይለዩ የመጀመሪያው መሐመድ አልአወል አንደኛ ሁለተኛ መሐመድ الثاني ይባላል ሶስተኛው መሐመድ ይባላል እኔ 10ኛው ነኝ ስሙ ማን ነው መሐመድ አልዓሽር ይባላል እኔ አብረውኝ ያደጉ አንድ ቁመተ ጀርጋዳ አባት አሉ እሳቸው ልጆቻቸውን ሁሉ መሐመድ ነው ስማቸው አንዱ መሐመድ ሳልህ ነው ሌላው መሐመድ ከድር ነው መሐመድ ዳውድ ነው መሐመድ ነው ቤታችን አንድ መሐመድ አያስፈልገው ሁላችን ያናድርግ ረሱልም እናስታውስበት አንድ ሰው በሳቸው ስም ይፈልጋል